አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ከመጽሐፍ ቅዱስ ላይ ከፍተሽ አሳይ። እጄ ላይ መጽሐፍ የለም እንጂ አለ። ጸጥ መጽሐፍ ላይ አለ። ከፈለክ አራቱ ወንጌሎች አንብባቸው። እኔ ልጋብዝ። የቱ ጋራ የትኛው ብዙ አለኝ እዚህ ጋራ 80 አለኝ። ከመጀመሪያ እስከ መጨረሻ አንብባቸው። የቱ ጋር አንድ ጥቅስ ንገሪኝ። ከመጀመሪያ እስከ መጨረሻ እኮ አንድ ጥቅስ ንገሪኝ። ከመጀመሪያና እስከ መጨረሻ ማለት እኮ አይደለም ጀነራል አድርገሽ ሳይሆን አንድ ጥቅስ እዚህ ጋር አለ ካልሽ ከፍትና እዚህ ጋር እንመለከታለን የቱ ጋር እንዳለ አንድ ጥቅስ። እኔ እኮ ጥቅስ አልያዝኩም ነው ያልኩኝ። ያው ጥያቄ ጠየቅኩ መልሰኔ ጥያቄ ጠየቅከኝ። ግን አብ ወልድ መንፈስ ቅዱስ ሰብኳል አልሽኝ። የቱ ጋር የሰበኩት? እኔ አሁን ቲክቶክ ላይ ዲሊት ላደርግ ነው። የቱ ጋር ጥምቀቱ? ለምን ታደርጋለህ? መጀመሪያ ለኔ መልስልኝና ትደልተዋለህ። የትኛው ጥቅስ ላይ እኮ አሳየኝ። አብ ወልድ መንፈስ ካልመለስክልኝ ደግሞ ወደ ሁለተኛው ልቀጥል ወይ? አይ ኖ እንደዛ ብሎ ሳይንስ የለም። እኛ ሙስሊሞች ጋር ምን አልሽ? አብ ወልድ መንፈስ ቅዱስን ሰብኳል አልሽ። ማስረጃ ግን የለም አቅርቢ ስትባይ። ኦኬ አሁን ሚውት አድርጊና እኔ ሐሳቡ መጽሐፍ ቅዱስ ስላልሌለ ነው። አንዴ በቃ እኔ ያው መጽሐፍ ቅዱስ እኔ ጋር አለ ከፍትልሻለሁ አልኩሽ። ይኸው የፈለግሽውን ይኸው መጽሐፍ ቅዱስማ አታሳቢም። እዚህ ጋር አለ ብዙ ነው ያለኝ። የትኛውን አማርጠሽ ከፍትልሻለሁ አልኩሽ። በመጽሐፍ ቅዱስማ አታሳቢም። ግን የለም አንድ ማስረጃ የለም። አሁን እኔ መልሱን ልመልስና ከዛ በኋላ ወደ ቀጣይኛው ጥያቄ እናልፋለን። አላህ ሱብሓነሁ ወተዓላን ሰብኳል ወይ? ነቢያት ምንድነው አላህ ብሎ ሰብኳል ወይ ከተባለ አዎ ኦፍ ኮርስ ሰብኳል ራሱ ማለት ነው። ይህንንም በቁርአን ላይ ለምሳሌ አምላካችን አላህ ሱብሓነሁ ወተዓላ ሲናገር ስለ ነቢያት ሲተርክልን ኢየሱስ ስለ አላህ እንደሰበከ አላህን አምልኩ እያለ ኢሳ ተናግሯል ራሱ በምዕራፍ 19 ቁጥር 35-36 አካባቢ ማለት ነው። ራሱ አላህ እያለ ተናግሯል። አንዴ አስጨርሺ እኔ ለሌሎቹም ክሊር እንዲሆን ማለት ነው። ከዛ አይደለም ክሊን እየሆነልኝ አይደለም ማለት ነው። ለኔ እኮ ክሊን እየሆነልኝ አይደለም አባቴ። እኔ ጠየቅኩት ጥያቄ መልሰናልኝ። ክሊር እናደርገዋለን። አዳምጪ። ማታዳምጪ ከሆነ ኦፍ ኮርስ ክሊር አይሆንልሽም። አዳምጪ። ኦኬ ሊመለስ ጣልቃ አትግቢ። በቁርአን ላይ አላህ Subhanahu Wa Ta'ala እንደሰበኩ ነግሮናል ቁርአን ላይ እና ደግሞ ስንሄድ ኢየሱስ የምን ቋንቋ ተናጋሪ ነበረ የሚለውን ቼክ ስናደርግ አራማይክ ተናጋሪ ነበረ። በአራማይክ ደግሞ አምላክ ምንድነው የሚባለው ከተባለ አላህ ነው የሚባለው። ስለዚህ ኢየሱስ እየዞረ ኢቨን መጽሐፍ ቅዱስ ላይ አንዳንድ ጥቅሶችን እናገኛለን። አምላኬና አምላካችሁ ወደ አምላኬና ወደ አምላካችሁ ሲል ምን እያለ ነው? እግዚአብሔር እያለ አይደለም በአማርኛ እየተናገረ ያለው አላህ እየተናገረ ያለው ማለት ነው። ስለዚህ ኢቨን በባይብል ላይ እንኳን አላህ ብሎ ይናገሩ እንደነበረ ማስረጃ የሰጠዎች ነው። ከዚህ በላይ እንዴት ግልጽ እንደሚሆንልሽ አላውቅም። እሺ ሌላ ጥያቄ ካለሽ ጠይቅ። አንደኛ ጥያቄ አለኝ። ጥያቄ ምንድነው? እናንተ በአላህ ነው መንግስት ማለት ምንድነው? አንድ ኤልያስ አሳባለ እዚህ ሀሳብ ለመጨመር ሳይሆን እንትን ቪዲዮ ወስቻለሁ፣ ወሳኝ ቪዲዮ እና እዚህ ያላችሁ ሰዎች እንድታዩት ነውና ለሰዎች እንድታቀሩ ነው። ቀጥይ። ጥያቄ ሁለተኛ ጥያቄ ምንድነው? ጀሃነም እና ጀነት በእናንተ ጋር ለምንድን የተፈጠረው? ለምሳሌ ጀሃነም በእኛ ጋር የተፈጠረው በኦርቶዶክሳውያን ላይ ለዳቢሎስ እና ለዳቢሎስ ተከታዮች ነው ጀሃነም የተፈጠረው። ጀሃነም ውስጥ የሚገቡትም ዳቢሎስ እና የዳቢሎስ ተከታዮች ናቸው። እናንተ ጋር ግን ጀሃነምን የሚሞላት የአላህ እግር ነው ይላል። አላህ የዳቢሎስ ተከታይ ነው ወይስ ዳቢሎስ ነው ጀሃነም ውስጥ ጀሃነም የሚሞላት? ወይ ተዙአ ምን ታረጋለች? ትልቁ ላይ አርጓታ እንዴ ማስረጃውን ትከፍችልናለሽ ማለት ነው። የአላህ እግር ነው ጀሃነምን የሚሞላት የሚል ከፈችልን ማስረጃውን። እሱም ብቻ ሳይሆን ሲኦል እግዚአብሔር የፈጠራት ለሴጣን ተከታዮችና ለሴጣን ነው የሚለውን በዛው ነው ብታስከትይምን ደስ ይለኛል እኮ። እኔ አሁን ጥያቄን አልጨረስኩም፣ ግን አከፍትልሃለሁ ማስረጃውንም ከፈለክ ማለት ነው። ጀሃነምን የሚሞላት አላህ እግር ነው ይላል። አላህ የዳቢሎስ ተከታይ ነው ወይስ ራሱ ዳቢሎስ ነው? አረባክሽን በማን ነው ተስፋ አምጡ? እናንተ ራሱ አላህ ራሱ ከጀሃነም አይደለም። ማን ነው
ቆይ አንዴ ኢየሱስ ለምሳሌ ማቴዎስ ወንጌል ምዕራፍ 4 ላይ ዲያብሎስን ጠልፎት ነው ኦር በፍላጎቱ ነው ሰይጣንን ሲከተል የነበረው? ኢየሱስ ሰይጣንን አልተከተለውም። ጠልፎት ነው ተጠልፎ ነበር። ቁርኝት ሊያው በሰይጣን ተጠልፎ ነበር። ቆይ በሰይጣን ተጠልፎ ነበር ኦር ፈልጎ ነው የተከተለው? አንድ ጊዜ ራሱ ኢየሱስ ክርስቶስ ራሱ ፈልጎ ነው ከሰማያት ሰማያት ወርዶ አዳምን ለማዳን ወደ ሲኦል የወረደው ሞቶ ማለት ነው እንጂ በሰይጣን ተገዶ። ስለዚህ በፍላጎቱ ነው ሰይጣን የሚከተለው። አልተከተለውም። አዳምን ሊያወጣ ነው ወደ ሲኦል ወርዶ። ወደ ሲኦል ለምን ወረደ አላልኩሽም እኔ። ሲኦል ወርዶ አላወረደም አይደለም የኔ ጥያቄ። ወደ ተራራ ዲያብሎስ፣ ከዚያ ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው አለ። ቁጥር 5 ላይ ከዚያ ወዲያ ዲያብሎስ ወደ ቅድስት ከተማ ወሰደውና እርሱን በመቅደስ ጫፍ ላይ አቆመው፣ ወደ ታች ራስን ወርውር እያለ። ከዛ ቁጥር 8 ላይ ወረደ ብሎ ደግሞ ዲያብሎስ እጅግ ረጅም ወደሆነ ተራራ ወሰደው ይላል። ኢየሱስ ክርስቶስን ዲያብሎስ ጠልፎት ነው ኦር በግድ ነው ተራራ ለተራራ ይዞ ሲሄድ የነበረው? ኢየሱስም እግዚአብሔርን ፈጣሪን ልትፈታተነው አይቻልም ብሎታል። እዛው ጋር ማለት ነው። እግዚአብሔርን ያ የኔ ጥያቄ አይደለም። አይችልም አትፈታተነውም የሚለው ጥያቄ አይደለም። ለምንድን ነው ይሄ ጥያቄ? እናቱ ቆይ አንዴ ሲጀመር አላህ ተረጋጊ። አላህ ራሱ ከጀሃነም መዳን ካልቻለ እናንተ እንዴት ነው አላህን የምትከተሉት? አረብና እስልምና ላይ መጣ። ቆይ አንዴ ተረጋጊ። እስልምና ላይ ትሄጃለሽ፣ እንደርሳለን። ምንድን ነው ያልሽው? ኢየሱስ ወጣች እንዴ? አሬ ገባት። በጣም እየቀበጠች ነው እንዴ? እስኪ እንደዚህማ ማለት የለባትም። አምላካችሁ በፍላጎቱ ሰይጣንን ሲከተል ነበረ ማለት ነው። ስለዚህ you are on the dilemma። መጀመሪያ እናንተ መመለስ አለባችሁ ዘላችሁ እኛ ጋር ከመምጣታችሁ በፊት ማለት ነው። ኦኬ ክርስቲያን አለ ከላይ ኤ የሚለው ክርስቲያን ኤ ብቻ ነው። አቤል ተስፋ ያለ እንትን ኢብራሂም ቪዲዮ ፖስት አድርጎ ገብታችሁ ዩት እያለ ነውና ኢብራሂም አፖሎጂስትን ያለቀቀውን ቪዲዮ የገባችሁት ኤልያስን ቪዲዮ ፖስቷል። እሺ የኢብራሂም አፖሎጂስት እና የኤልያስን ቪዲዮ የገባችሁት እኔም ፖስቻለሁ በዛው። ሰላም የኔ ሰላም ነሽ? አሎ ጥያቄ መጠየቅ ይቻላል? ስምሽ ማን ነው? ጥያቄ ትጠይቃለሽ። ስምሽ ማን ነው? አይነበብም? አይ የኔ የሚል ከሆነ የኔ ነው ማለት ነው። ኦኬ ችግር የለውም። የኔ ነው ከሆነሽ ስምሽ ኢየሱስ በሰይጣን ተጠልፏል? ጥያቄ ልጠይቅ ነው የገባሁት ወንድማለም። ትጠይቂያለሽ፣ ችግር የለውም። ከተጠየቅሽ በኋላ ትጠይቂያለሽ። ጠይቁ እንዲሁም ተጠይቁ ነው። አልተጠለፈም? አላቅማ ስለዚህ መጽሐፍ ቅዱስ በሰይጣን ተጠልፏል ብለሽ ትቀበያለሽ? አላቅም ወንድማለም፣ አላመንም በመጽሐፍ ቅዱስ አላቅም። በመጽሐፍ ቅዱስ አታምኚም? አዎ ክርስቲያን አይደለሁ። ፕሮፋይልሽ ላይ ያደረግሽው ምንድን ነው? ምን ኤቲክስ ነሽ? ደስ ስላለኝ ነው ያደረኩት። ኤቲክስ ነሽ? ኤቲክስ አዎ አልኩህ እንዴ። አትጠይቀኝ ጥያቄ ቢያንስ ማለት ነው። ኤቲዝም የሚለውን ኤቲስት የሚለውን እንኳን ለይተሽ ኤቲክስ እና ኤቲስት የሚለውን ለይተሽ ወቂ። ኢየሱስ አምላክ አይደለም በይስ አንዴ በእምነታችሁ አትፈውስ። ለምንድን ነው የምለው እንዴ? ለምን እላለሁ? ኤቲስት ኮንሽ ጉዳይሽ አይደለማ። ምክንያቱም በኢየሱስ ስለማታኝ አምላክ አይደለም በይስ። ለምንድን ነው እምነትሽ የምትሸፈኝው? ለምንድን ነው የሰው ሃይማኖት ውስጥ ገብቼ እኔ የማይመለከተኝን የማወራው? አሁን ጥያቄ ልጠይቅህ። ምክንያቱም በአንቺ እምነት ነው እያልኩሽ ያሉት። በአንቺ ፐርስፔክቲቭ አምላክ የለም ብለሽ ነው የምታምኚው? አምላክማ አለ፣ ለምን የለም? ኤቲስት ታዲያ ምንድን ነው? ኤቲዝም ምንድን ነው? ምን ማለት ነው? የለም እኮ ምንም እኮ ኤቲዝም ማለት ራሱ ምን ማለት ነው? እኔ አላቅም። እሱንም ዝም ብዬ ነው እሱንም ራሱ ማጣቀውን ነገር ለምንድን ነው ነኝ የምትይው? እዚህ ጋር ጥያቄ ላለመጠየቅ
አይደለማ እሱንም አላውቅም። ዝም ብዬ ነው እሱን እንትን እያልኩ ያለሁት አሁን እያጠናሁት ነው። ኦኬ አሁን ሚዩት አድርገሽ ቁጭ በይ። ኤጎድ ዋይ ወደዚህ ልመጣ አቤል አለ አቤል ያገልጠይቅ አቤል አለ እንደ አንተ አልገባኝ ነገርኝና እስልምና ልቀበል። ውሸታም ሰዎችን ማስተናገድ አልፈልግም እና ውሸታም ሰዎችን ማስተናገድ አልፈልግም። አቤል ቀጥ አረን ያላችሁ እሺ ጥያቄ ነው። ምክንያቱም ኤቲስት እንኳን ምን እንደሆነ ሳታውቂ ኤቲስት ነኝ አልሽና አቤል አለ